አይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኛለን እግዚአብሔር ይመስገን። እንኳን አደረሳችሁ፣ እንኳን አደረሳችሁ። መስቀሉ የሰላም የጤና በዓል ይሁንላችሁ። በዓሉ እንግዲህ እኛ በስራ ያሳለፍን ይውላችሁ፣ አልተመቸኝም። ዛሬ ይውላችሁን እንደምመስል ሻሽና ስሬ ምናምን ነው በዓል እያሳለፍኩ ያለሁት። በነገራችን ላይ ዛሬ ስራ ያው የስራ ጉዳይ ምን ይደረግ ስራ ስሰራ ነው የዋልኩት። ኩሽና የሚሰራው ልጅ እረፍት ሄዶ እኔ ነኝ ዛሬ ኩሽና ስሰራ የዋልኩት። ለዛውም ቀን ሙሉ አልሰራውም። ከጠዋት እስከ 7 ሰዓት ሰራውኝ፣ ደከመኝና ዘጋሁት ማለት ነው። ልጆቹን ዝጉ አልኳቸው እና በዓሉን እንየው። እስካሁን እንግዲህ እንደዚሁ ነው በዓሉን እያሳለፍኩ ያለሁት። ያው ስራ ነው ምን ይደረጋል ማለት ነው። አልተመቸኝም፣ አይሞላም የእውነት እኔ ራሴ በቃ ዛሬ እንደው መች ነው ማርፈው እያልኩ ነበር እግዚአብሔርን። እኔስ መች ነው እንደ ሰው እረፍት ማደርገው? ሁሌ በቃ መሮጥ 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 ለማይሞላ ነገር። የምር እኔስ መች ነው እረፍቴ? ብቻ ስራ እየሰራው እንደዛ እያልኩ ነበር የምር የሰራው። መች ነው ማርፈው? እኔስ እስከ መቼ ነው ይሄ ነገር እያልኩ ነበር። በቃ ምንም ቢዚ ሁል ጊዜ በቃ ስራ። አንዱ ስራ ጨርስሽ እንዴት ሰርተሽ? አዎ ይበቃኛል። ስጋው ነው በቃ ይበቃኛል። እየወሰድሽው ነው እንዴ? በቃ ውሰጁ ይበቃል፣ ይበቃኛል። ኧረ በልቻለሁ። በቃ የምር ተይው፣ የምሬን ይበቃል። እሺ በቃ እና ሁሌ ቢዚ ሁኜ ነው በቃ ማሳልፈው እግዚአብሔርን። ሁል ጊዜ እኔ በቃ እረፍት አግኝቼ አላውቅም። ሀገር ራሱ ከመጣው አላረፍኩም። እናንተ አትረፉ ተብሎ የተፈጠረ ሰው እንደዛ ነው የሚመስለኝ። አንዳንዴ አትረፊ ተብዬ የተፈጠርኩ ነው የሚመስለኝ እግዚአብሔርን። መጥቼ አዲስ ሁኜ እንኳን እኔ እረፍት አላገኘው። እንደውም ችግር ገጥሞኝ ሀገር ላይ ብዙ ነገር ፈተናዎችን አሳለፍኩኝ፣ ማረፍ በነበረብኝ ሰዓት ማለት ነው። በቃ ብዙ ነገር ነው ያሳለፍኩት አዲስ ሁኜ ወደ ሀገር እንደመጣውና አንድ ቀን አርፌ አላውቅም። አረብ ሀገር ስንት አመት ስደክም ያው አንድ ቀን አርፋለሁ እያልኩኝ ስደክም ቆይቼ ሀገር ገባው። ሀገርም ስገባ ደግሞ ያሰብኩት ሳይሆን ያላሰብኩት ነገሮች ተከሰቱ። በዛ ደግሞ በቃ እንደ ብዙ ነገሮችን አለፍኩ፣ መሰናክል ብዙ ነገር። አሁንም ስራ ላይ ሁኜ ደግሞ ያው በስራ ነው። ስራ ክቡር ነው በእርግጥ ግን እረፍት የሌለው ህይወት እንደ ሰው በቃ ለብሳችሁ ወታችሁ በዓልን አክብራችሁ ምናምን መች ነው ያ ነገር የሚሆነው በእኔ ላይ? አንዳንዴ በቃ አትረፊ ተብዬ ነው እንደ የተፈጠርኩት ብዬ ነው የማስበው። እግዚአብሔር እንዲሁ በቃ አይመቻኝም፣ በቃ አይሞላልኝም። እና እግዚአብሔር የሚያሳርፍ እንጀራ ይስጥ። እውነት ከባድ ነው። እግዚአብሔር መጣሽ ይህ እዚህ ፊት ለፊት እኔ ብዙ በላው ቁርጥ ይቅርብኝ። ቁርጡ ሲጀምር ደስ አይለኝ ነው እየበላው ያለሁት። ዋው ጥብስሽ አሪፍ ነው፣ ያምራል። ባለሙያ እኮ ነሽ። የለም እንጂ ኧረ ይሁን ችግር የለውም። ዋው ጥብስ ቆንጆ ጥብስ ሰርታ መጣች። ለስላሳ የፈለግሽው መርጠሻ እንዳምሰሽ እየበላሽ እሺ፣ እኔ እበላለሁ። ይኸውላችሁ ሰርታ የመጣችሁን ላሳያችሁ። ይታያችኋል ቤተሰብ? ይታይ መሰለኝ። እስኪ ያው ከታያችሁ ማለት ነው። ኧረ ያምራል፣ ቆንጆ ነው። ጎበዝ ነሽ፣ ጥሩ ሰርተሻል። ጎበዝ ቤት በስመ አብ ቤት አያችሁ የሰራችሁ ጥብስ ማለት ነው። ጎበዝ ናት እግዚአብሔርን። በስመ አብ አያቷ ጋር ነው ያደገችው፣ ግን ጎበዝ ልጅ ናት። እግዚአብሔር አያት ጋር ያደገ ልጅ እኮ ሙያም ይለምዳል፣ ግን ሞልቃቃ ይሆናል እንጂ ትንሽ ያስቸግራል። ብርጭቆ የለም ግን በዚህ ነው የምጠጣ ያለው። እሺ በቃ ከምግብ ላይ ተነሳሽ ግን እሺ
ይኸው ገና አሁን ነው ስራ የጨረስነው። በእውነት ስራ ላይ ነበር ኩሽና። አሁን ራሱ ዘግተን ነው እንደው በቃ ሰው አያስቀምጠንም ብለን ነው እንደው ወደ ውስጥ ገብተን ያለ ነው ማለት ነው። ምን በእውነት አይሞላም። በቃ ስራው ለማይሞላ ነገር ብለን እኛ በዘግተን ገባን። እንዴት ነው ጥብስሽ? ቢ አሪፍ ነው በጣም ያስታውቃል። ቆንጆ ነው። እኔ ደግሞ በቁርጥ ሆዴን ሞላው። የምር ቆንጆ ነው። ቅቤ ትንሽ ብታረጊማ በስማ ነበር ነገር እዚህ ላይ ደረቅና ከዛ ይጨምራል። እሺ እንብላ ቤተሰብ። ያጉርሳችሁ እንዴ? ለራስህ ከምትጎርሽ ለነሱ አስተል ነገ ግን የእኛ ቀን ነው የሚሆነው። ነገማ በእውነት በስማ ከጠዋት ጀምረን ነው የምንወጣው ከዚህ ቤት። ፍልዋ እንሄዳለን፣ ገላችን እንታጥባለን። የምር መኪና ካገኘን ባጃጅ ግን ፀጉሬ እንዳይበላሽብኝ እንጂ ከላይ እኮ ነው የሚወርደው ቧንቧ። አዎ እንዴት ደስ ውጭ ውጭ እኮ አይልሽም እኮ። አንድ ሰውዬ እኮ 1 ሰዓት ነው የተቀመጠው። አንድ ቀን ቆመን እኛ ስንጠብቅ በእውነት በቃ ዝም ብሎ እየፈላ ነው። ስትገቢ ያቃጥልሻል፣ ከዛ በኋላ ይተውሻል። በቃ ትለምጇለሽ። እኔ እኮ ኩል ውሃ ስባል እንዲህ የተዘጋ ውሃ ዝም ብለሽ የምትገቢ መስሎኝ እኮ ነው። ከላይ እንደ ቧንቧ ነው፣ ለራሱ ነው የሚወርደው። ትከፍቻለሽ፣ ገብተሽ በር ትዘጊያለሽ። ብር ይከፈላል እኮ። በስንት አንድ ሰው ስንት ብር ነው ቢያንስ? እንጂ እነሱ ናቸው የከፈሉት። ባለፈው ነው ያለው። ባለፈው ስንት ነው የገባቸው? እኔ አላውቅም። ሄዶ ቲኬት የቆረጠው እንደ ፍቅሩ ነው። ቲኬት የቆረጠው ነው እሱም እንዳለ ሳሙና ይሰጡሻል። እና ገላዬን ታጥባለሁ። በስመ አብ ግን ፀጉሬስ ፀጉርሽ ይብላል። ፌስታል ይሄዳል። ወፍራም ፌስታል 2 ደርቤ በደንብ ብሻሽ አድርጌ አስረዋለሁ። እንደ ጸበል እኮ ነው ታውቂያለሽ። ወደሱ እንደዛ ነው ማለት አንቺ ምንም አይሆን። ተመቼ ቆንጆ ነው። ከመጣ በደንብ ነው። ኧረ ስልኬን ቻርጅ ይሄኛውን ማብራት የለም ነበር፣ አሁን መጣልን። ወይ ደስ አለኝ እግዚአብሔር። እንደ ያለሱ እኮ በቃ ጨለማ ነው ነገር ሁሉ። ይኸው አሁን ነው የመጣው። ይኸው ቤታችን በራ እንጂ አሁን ሀይል ትንሽ ይጨምራል። ከዛ ቤታችን በስመ አብ ወልድ። በበዓሉ ቀን ሰው ማብራት ያጠፋል። እንትን እኮ ያመጣ የተባለውን እየሰሩ ይሆናል። ጋኑ ዋው የሰራው እሱ እየሰሩ አሁን ጋን ሊቀይሩ ነው ወይስ ምንድን ነው? እኔ እንጃ። የሆነ አዲስ ጋን ቅድም ነው ያወሰዱት። አንቺ ያለ እኮ ማሻአላ ማከላከልና ማብራት ኃይል አንድ አይደለ አለ። ማሻአላ ቢ አራኝ የምነው አንቺ ቤናቴ ገባ ያገለግላል። ቤ ልጄ ያገኘነው እንብላ እንጂ ሁሉም ጥለውን ሄዱ። ልጆቻችን ጥለውን ወደ እረፍት፣ እኔ እና እሷ ብቻ ቀረን። ያው ምን ነው እንጂ ግን አትታየው ከነሱ እናሻለን እንደዚህ ለታችን ተናውሉ